በኢትዮጵያ አቆጣጠር ሐምሌ 24 2013 ነው የተቀበልኩት። ሐምሌ 24 ማለት ነው። ግንባር ያለ ይመስላችኋል? አይደለም። ዶክተር ደብረጽዮን ያለበትን ቦታ እግዚአብሔር በመንፈስ ያሳየኝ አዲስ አበባ ኮንዶሚኒየም ቤት ውስጥ ነው ማየው። ኮንዶሚኒየም ቤት ውስጥ ሩዝ እየበላ ነጭ ሩዝ እየበላ ከአራት ግብረ አበሮቹ ጋር አብሮ አየዋለሁ። እነዚህ አራት ግብረ አበሮቹ እኛ በብዛት በሚዲያ የሚታወቁ ሰዎች አይደሉም፣ ግን አብረውት ያሉ ሰዎች ናቸው። ከስቶ ፈዞ ነው ማየውና ጌታ ሆይ ምንድነው ስል መንፈሱ ታስሯል አለ። እሱ ላይ ድራይቭ የሚያደርገው የአውሬ መንፈስ ነው አለኝ። ይሄን ደግሞ አውሬ መንፈስ እሱ ራሱ በህልም ያየዋል። ምናልባት ዶክተር ደብረጽዮን ቪዲዮ የሚከታተል ከሆነ የሚያውን ህልም ነግረዋለሁ። የሚያው ህልም አውሬ ላይ እሱ ተሳፍሮ ክንፍ ያለው አውሬ በአየር ላይ ይዞት ሲበር ያያል። ከሰው ሁሉ በላይ እንደሆነ እሱ ልዩ ፍጥር እንደሆነ የሆነ ኃይል እንደተገጠመበት እንደሆነ እንዲሰማው ያደርገዋል። ነገር ግን መንፈሱ ተገላቢጦሽ ነው የሚያሳየው። እኔ ግን በመንፈስ ሳይ ደብረጽዮን ላይ አውሬ ተቀምጦ ነው ማየው። አውሬ ተቀምጦ ዶክተር ደብረጽዮን ድራይቭ ሲያደርገው ነው ማየው። ኢየሱስ ክርስቶስ ጌታ ነው። ይሄን ብቻ አይደለም፣ ዶክተር ደብረጽዮን የስለት ልጅ ነው። ምናልባት ይሄን ከሰማ እግዚአብሔር ምስጢራትን እየተናገረ ነው ያለው። የስለት ልጅ ነው። ሌላ አንድ ምስጢር ልንገርህ። ሜሮብ ስለምትባል እህት ሴት ሜሮን አይደለም ያልኩት፣ ሜሮብ ስለሷም ያለው ምስጢር እግዚአብሔር ይገልጣል። ሰው መግደል ኃጢአት ነው። በዚህ